አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውዶች የቲክቶክ ተከታዮች እንዴት ናችሁ? ያለው አልሐምዱሊላህ። ውዶች አንድ ነገር ልላችሁ መጥቻለሁ ዛሬ። የመዳም ቅመሞች የወደዳችሁ መሳይ ሁሉ ትንሽ ከፍ ስታረጉት እናንተን ደግሞ ዝቅዝቅ የሚያችሁ ማለት ነው። ከዚሁ ካጠገባችሁን ተነስቶ እኛ ከፋልን ብሎ ገንዘብ ክፈይና ኢትዮጵያ ከፍትልሻለሁኝ በትንሽ ብር አሳድግሻለሁ በትንሽ ብር ትንሽ ክፍያ አላት ማሰልጠን ጀምረና ሰለጠናችሁ። ኢትዮጵያ ላይ ገብታችሁ አትሰለጥኑት? ምን እንዴ ማሰልጠን ከፈለጋችሁ ኢትዮጵያ ላይ የገባችሁ ሰልጠኑ። ስንት ሆናችሁ ያመጣችሁ ገንዘቡን አሰለጥንሻለሁ ላለሽ ሁሉ ገንዘብ አትክፈይ። መጀመሪያ ምን ሰራበታለሁ ምን ልሰራ ነው ብላችሁ የምትሰሩትን አላማ ካደረጋችሁ ኢትዮጵያ ላይ ገብታችሁ የሰለጠናችሁ መክፈት ማስተካከል ትችላላችሁ። ገንዘባችሁን አትበሉ ወዶች፣ ገንዘባችሁን አትበሉ። እሺ፣ ስለዚህ ገንዘባችሁን አትበሉ። በሀብታም ስም እና እንደገና በሀብታም ስም ወልደ ጊዮርጊስ የእርዳታ ድርጅት እየተባለ እናንተ ብር አስገቡ። መጀመሪያ ቅድሚያ ይሄን ያክል አስገቡ። አታስገቡ፣ አትክፈሉ። የያዛችሁትን አጥብቃችሁ ያዙ ሀቢብቲ። ላንቺ ያዘነ ማንም የለም አንቺ ሊበላ እንጂ። እሺ፣ ስለዚህ ብራችሁን ያዙ። የያዛችሁትን አጥብቃችሁ ያዙ። የሚረዳችሁ የለም። እናንተ እንድትረዱትና እናንተ እንድታሳድጉት እንጂ የሚፈልገው ማንኛውም ሰው። ስለዚህ ከእናንተ ለመዝረፍ እንጂ እናንተ ሊረዳ የሚመጣ ማንም እንደሌለ አውቃችሁ ገንዘባችሁን ያዙ። ተጠንቀቁ፣ ጥንቃቄ አድርጉ ውዶቼ።